ሰላም ሰላም ውድ ቤተሰብ እንዴት ናችሁ? በዛሬ ቪዲዮአችን ኤክሴል ላይ ብዙ ጊዜ የሚፈጠሩ ኢረሮችን እና ምክንያታቸው ምንድን ነው የሚለውን በአጭሩ እናያለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ ቪዲዮ ደግሞ ብዙ ሰው ጋር እንዲደርስ ላይክ ማድረጋችንም እንዳትረሱ። ቀጥታ ወደ ቪዲዮ እንሄዳለን። የመጀመሪያው እንግዲህ ሃሽታግ div/0 የሚለው ኢረር ነው። እሱም ኢረር እንዴት ይመጣል የሚለውን ስናይ እዚህ ጋር ነምበር 1 ነምበር 2 አለን። እዚህ ጋር መጥቼ ኢኳል ሳይንን ከተጫንኩ በኋላ ይሄ ነምበር 1 ከዛን ሲካፈል ለነምበር 2 ካደረግኩ እንደምታዩት እንደዚህ አይነት ቁጥር ይሰጠኛል። ከዛ ወደታች ድራግ ሳደርግ እንደምታዩት እዚህ ጋርና ኦኬ እንዲህ ዙም እናድርገውና እዚህ ሁለተኛው ላይ እና እዚህ አምስተኛው ላይ ይሄ div ሃሽታግ div/0 የሚለው ኢረር ይመጣል ማለት ነው። ይሄ ማለት ምንድነው? ይሄ ቁጥር ለዜሮ ሲካፈል ባይ ዲፎልት እዚህ ጋር ብላንክ ነው። ቁጥር ለዜሮ አይካፈልም እንደምታውቁት። ስለዚህ ያን ኢረር ነው የሚያሳየን ማለት ነው። ሶ ኤክሴል ላይ እንደዚህ አይነት ኢረር ስታዩ ዲቪዥን ላይ ለዜሮ እያካፈለ ከሆነ ኤክሴል ሪዛልቱ እንደዚህ ይመጣል ማለት ነው። ኦኬ እዚህ ጋር ለምሳሌ ሁለት ቁጥር ብንሰጥ ይሄ ኢረር ይጠፋል ማለት ነው። ለምሳሌ እዚህ ጋር ቁጥር መስጠት ባትፈልጉና ይሄ ኢረር እንዳይመጣባችሁ ከፈለጋችሁ ደብል ክሊክ አድርጋችሁ እዚህ ጋር ኢፍ ኢረር የምትል የኤክሴል ፋንክሽን በመጠቀም ኢግኖር ማድረግ ይቻላል። እዚህ ጋር እንደምታዩት አይን ስጽፍ ኢፍ እና ኢፍ ኢረር የሚላለ እችን ኢፍ ኢረር የምትለውን አንዴ ደብል ክሊክ አድርግና ካልኩሌሽናችን እንዲህ ከጨረሳችሁ በኋላ ይሄ ካልኩሌሽን ኢረር ካለበት እዚህ ጋር ኢረሩን ከሚያመጣ ዲስፕሌይ ማድረግ ያለበትን እናንተ እዚህ ጋር ጽፋላችሁ። ኦር ብላንክ እንዲያመጣላችሁ ከፈለጋችሁ ይሄን ደብል ኮቱ እንዲህ ካደረጋችሁ በኋላ ቅንፍ ትዘጉና ኢንተር ትሉታላችሁ። እንደምታዩት ብላንክ ፔጅ ያመጣላችኋል ማለት ነው። ልክ እዚህ ጋር ደግሞ የሆነ ቁጥር ስታስገቡ ከዛም በኋላ ይሄ ብላንክ የሆነው እንደዚህ ይስተካከላል ማለት ነው። ሌላው ደግሞ ሃሽታግ ቫልዩ የሚል ኢረር ነው። ይሄም ኢረር እንዴት ነው ይመጣብን? የሆኑ የተለያዩ ሁለት ዳታ ታይፖችን ለምሳሌ ሰብስትራክሽን ስንሰራ ዳታ ታይፓቸው የተለያየ ከሆነ ሰብስትራክት ማድረግ አይችልም። አሁን ለምሳሌ ቴክስት ከነምበር ሰብስትራክት መሆን አይችልም እንደምታውቁት። ስለዚህ እንደዚህ አይነት አጋጣሚ ሲመጣ ኤክሴል ሃሽታግ ቫልዩ ብሎ ኢረር ያመጣብናል ማለት ነው። ለምሳሌ እዚህ ጋር መተን ኢኳል ሳይን ተጭነን ይሄ ነምበር 1 ሲቀነስ ነምበር 2 ብናደርግ እንደምታዩት እንደዚህ ይሰራል። ኦኬ ይሄን የመጀመሪያውን ባጠፋው ይሰራል 0 ብሎ አሲም ስለሚያደርግ ማለት ነው። ስለዚህ እዚህ ጋር ለምሳሌ አንድ ቴክስት ባስገባ የስ ብዬ ባስገባ እንደምታዩት ሃሽታግ ቫልዩ የሚል ኢረር ያመጣል ማለት ነው። ኦኬ ይሄ ነምበር ነው፣ ይሄ ቴክስት ነው። ስለዚህ ነምበር ከቴክስት ሲቀንስ የሆነ ቴክስት ካገኘ እንደዚህ አይነት ኢረር ያመጣብናል። እሱንም ተገቢ የሆነውን ዳታ በማስገባት ማስተካከል ይቻላል። ሌላው እንግዲህ ሃሽታግ ኔም የሚል ኢረር ነው ብዙ ጊዜ የሚያጋጥመን። እሱም ኤክሴል ላይ ፎርሙላ ስንጠቀም ኤክሴል ቢልቲን ያልሆነ ፎርሙላ ካስገባንለት ሃሽታግ ኔም ብሎ ያወጣል ማለት ነው። ስለዚህ ለምሳሌ እነኚህን ሁለት ነምበር 1 እና ነምበር 2ን አድ ማድረግ ብፈልግ እዚህ ጋር መጥቼ ኢኳልስ አድ ብዬ ጽፌ ከዛ ቅንፍ ከፍቼ እነኚህ እንደዚህ ባደርግ ከዛ ቅንፍ ዘግቼ ኢንተር ብለው እንደምታዩት ሃሽታግ ኔም ኩዌስችን ማርክ ብሎ እንደዚህ አይነት ኢረር ያመጣል። ይሄ ማለት ምንድነው? ኤክሴል ማያውቀውን ፎርሙላ እየተጠቀምኩ ነው ማለት ነው፣ አድ የሚል። ስለዚህ ይችን አድ የምትለው ትክክለኛውን ፎርሙላ ሳስገባለት ሰም ብዬ እንዲህ ሳስገባ በትክክል ይሰራል ማለት ነው። ለምሳሌ እዚህ ጋር መጥቼ ሰም የሚለውን ራሱ በስተት ኤምን ደብል ባረጋት ከዛ ኢንተር ስለው ልክ አይደለም ይላል። የፎርሙላው ኔም ኢረር እንዳለበት ያሳያል ማለት ነው። ስለዚህ እነኚህን ኤምን ሪሙቭ በማድረግ ማስተካከል እንደዚህ ይቻላል ማለት ነው። አራተኛ ላይ የምናየው ደግሞ ሃሽታግ ሪፍ የሚል
የኤክሴል ኢረር ነው። ይህም ኢረር ሪፈር የሚያደርገው ኮለምን ኦር ሮው በአጋጣሚ ዲሊት ከሆነ ኦር አድሬሱ ከተቀየረበት ሃሽታግ ሪፍ ብሎ ኢረር ያሳየናል ማለት ነው። ለምሳሌ እዚሁ ቴብል ላይ እንደምታዩት እዚህ ጋር ለምሳሌ ኢኳል ሳይንን ተጭነን ነምበር 1 ታይምስ 5 ብንል ይሄኛው 5 ጊዜ ይህን ቁጥር ስናባዛ የሚሰጠን ሪዛልት ነው። ስለዚህ ሁሉም ለማግኘት እንዲህ ደብል ክሊክ ካደረግን በኋላ በአጋጣሚ ይሄኛው ኮለምን ዲሊት ቢሆን እንደምታዩት ሪፍ እያለ እንደዚህ አይነት ኢረር ይሰጠናል ማለት ነው። እንደምታዩት ኢንቫሊድ ሴል ሪፈረንስ ኢረር ነው። ስለዚህ ሪፈር የሚያደርገው ኮለምን ኦልሬዲ ስለጠፋ እንደዚህ አይነት ኢረር ይሰጠናል። ወደ ኋላ ስንመልሰው እዛ ይመለሳል ማለት ነው። አምስተኛ ላይ የምናየው ሃሽታግ ኤንኤ የሚል የኤክሴል ኢረር ነው። እሱም ብዙ ጊዜ ኤክስ ሉካፕ እና ቪ ሉካፕ ፋንክሽን ላይ ነው የሚፈጠረው። ስለዚህ ኤክስ ሉካፕ እና ቪ ሉካፕ ላይ ሉካፕ ቫልዩ የሚለው ቦታ የማይሆን ዳታ ስንሰጠው ሃሽታግ ኤንኤ ብሎ ያወጣል ማለት ነው። ይህም ማለት ሉክ የምናደርገው ነገር በቦታው የለም ማለት ነው። ስለዚህ ብዙ ጊዜ ሃሽታግ ኤንኤ ብሎ ኢረር ሲያወጣብን አሁን ለምሳሌ ቪ ሉካፕን እየተጠቀምን ከሆነ ሉካፕ ቫልዩ የሚለውን በትክክል አፕላይ አድርገናል ወይ የሚለውን ቼክ እናደርጋለን ማለት ነው። ለምሳሌ ስናይ እዚህ ጋር እነኚህ ቴብሎች አሉ። እዚህ ጋር መጥቼ ቪ ሉካፕን ብጠቀም ቪ ሉካፕ ደብል ክሊክ አድርጌ ሉካፕ ቫልዩ የምትለውን እነኚህን እንዲያይልን እዚህ ጋር እቺኛዋን ባናና የምትለውን ከወሰድኩ በኋላ ቴብል አሬ ከየት ነው የሚያይልኝ? ከዚህ ቴብል ኮማ ኮለመን ኢንዴክስ ይሄን አይቶ የቱን ነው ዲስፕሌይ የሚያደርገው? ይሄኛውን ዲስፕሌይ እንዲያደርግ። ለምሳሌ እዚህ ጋር ባናና ከሆነ የባናናን ይሄኛውን ፕራይስ ዲስፕሌይ እንዲያደርግ አንድ ሁለተኛውን ኮለመን ነምበር ሰጠዋለሁ። ኮለመን ኢንዴክስ ነምበር የሚለው ኮማ ኤግዛክት ማቹ እንዲያደርግ ደግሞ ፎልስ እንላለን። ከዛ ቅንፍ ዘግተን ኢንተር ስንል እንደምታዩት እዚህ ጋር ባናና ነው። የባናናን 0.75 ብሎ ዲስፕሌይ ያደርጋል። ለምሳሌ እዚህ ጋር ሊስት አድርጌዋለሁ እኔ። ከዛ እነኚህን ስትቀያይሩ እንደዚህ ይቀይራል። አፕል ካደረኩትም የአፕል ዋጋ እንደዚህ ይሰጠኛል ማለት ነው። እዚህ ሊስት ውስጥ ግን እዚህ ጋር ያልተጠቀሰ ሌላ ሊስት አለ። ይሄኛውን አንድ ክሊክ ባደርግ ሃሽታግ ኤን ስላሽ ኤ የሚል ኤረር ያመጣል ማለት ነው። ግሬፕ የሚል ሉካፕ ቫልዩ ብለን እዚህ ጋር ኢፎር ላይ እችኛዋን ግሬፕን ሉካፕ ቫልዩ ላይ ያስገብተናል ከዚህ ውስጥ እንደ ስለዚህ ግሬፕን ካላገኘ ይሄን ኢረር ያመጣል ማለት ነው። ስድስተኛው እና የመጨረሻው ሃሽታግ ስፒል የሚል ኢረር ነው። ይህም ኢረር ፎርሙላ ተጠቅመን መጨረሻ ላይ ዲስፕሌይ ለማድረግ ቦታ ካልበቃው ሃሽታግ ስፒል ብሎ ኢረሩን ዲስፕሌይ ያደርግልናል። ይህም ለምሳሌ እዚህ ጋር መጥቼ ዩኒክ የምትለውን ኤክሴል ፋንክሽን ወስደን ከዛ ከዚህ ውስጥ ዩኒክ የሆነውን ዲስፕሌይ እንዲያደርግልኝ ካረኩ በኋላ ቅንፍ ዘግቼ ኢንተር ስለው እንደምታዩት ስፒል እያለ ነው። ምክንያቱም ዲስፕሌይ የሚያደርገው ከዚህ ጀምሮ እንደምታዩት በዚህ ላይን ያሳየን እስከዚህ ነው። መሀል ላይ ግን የሆነ ቴክስት አለ። ስለዚህ ስፒል ብሎ እንደዚህ ዲስፕሌይ ያደርጋል። ይሄኛውን ቴክስት ግን እንዲሳጠፋው እንደዚህ ያመጣልናል ማለት ነው። ስለዚህ ሞስት ኮመንሊ ኤክሴል ላይ የሚፈጠሩ 6 ኢረሮችን አይተናል። እነኚህን ኢረሮችም ፊክስ ማድረግ እንችላለን። ብዙ ጊዜ ፊክስ ለማድረግ የምንጠቀመው የኤክሴል ፋንክሽን ኢፍ ኢረር የሚል ነው። ለምሳሌ አሁን እዚህ ጋር እንደምታዩት ሃሽታግ ኤን ስላሽ ኤ የሚል ኢረር አለ። ስለዚህ ፋንክሽኑን ደብል ክሊክ አድርገን እዚህ ጋር ኢፍ ኢረር የሚለውን የኤክሴል ፋንክሽን መጠቀም እንችላለን። ኢፍ ኢረር ከዛ ፋንክሽኑ እንደዚህ ካስገባን በኋላ ኮማ ኢረር ከሆነ ቫልዩ ኢፍ ኢረር የሚለው ወይ ባዶ እንዲሰጠን ኦር ደግሞ ኖት ፋውንድ የሚል የሆነ ኖቲፊኬሽን እንዲያሳውቀን ማድረግ እንችላለን ማለት ነው። ለምሳሌ አሁን ግሬፕስ የሚለውን እዚሁ ስለሌለ ኖት ፋውንድ ይላል ማለት ነው። ኢረር ከሚያሳየኝ ኖት ፋውንድ እንዲል አድርጌያለሁ። ባናና ስታስገቡ ግን ቫልዩ እንደዚህ ይሰጣቸዋል። መልሰን ግሬፕን ስናስገባ ኖት ፋውንድ እያለ ኢረር ዲስፕሌይ ከሚያደርግ እንደዚህ አይነት ቴክስቶችን ዲስፕሌይ እንዲያደርግልን ማድረግ እንችላለን ማለት ነው። ስለዚህ ኢፍ ኢረር የሚለው
የኤክሴል ፋንክሽን እነኝህን ኢረሮችን ለማጥፋት ወሳኝ ነው ማለት ነው። ያ ጋይስ የዛሬ ቪዲዮ ይሄን ይመስል ነበረ። አሁንም ቤተሰብ ሳትሆኑ ከሆነ እያያችሁ ያላችሁት ሰብስክራይብ በማድረግ የጨርጨር ሚዲያ ቤተሰብ ሁኑ። እንደዚህ አይነት አዳዲስ ቪዲዮ ደርሷችሁ አድርጉ። ይመቻችሁ።